ልብ በሉ ሙዓዝ ገርሞታል። ምክንያቱም ሰው ዝም ብሎ ይለፈልፋል፣ ያወራል፣ የመጣለት ንግግር ጠቅላላ ዝም ብሎ ይተፋዋል። ግን ይሄን ንግግር አላህ ይጠይቀናል አይጠይቀንም የሚለውን ሙዓዝ አያውቀውም። እንዴ ያ ረሱላህ እኛ እንጠይቃለን ባወራን ሁሉ። ከዛ በኋላ የመጣው ሙፋጃ ተመልከት። ነብዩ አለይሂ ሰላቱ ወሰላም እንደ ያለው ሰዎች በአፍጢማችሁ ጀሃነም ውስጥ እንዲዘፈቁ የሚያደርጋችሁ ከምላሶቻችሁ ሌላ ምን አለ? ነገርሰውስ ዛሬ ምላሶቻችን ነው ጣጣ ያመጣብን። ዛሬ የሆነ ወሬ እንሰማለን፣ ያን ወሬ ቀጥታ እንፖስታለን። ትክክል ነው ትክክል አይደለም፣ መስደሩ ከየት ነው እንዴት ነው? እውነት ይሄ ንግግር በኔ በኩል ከተሰራጨ የሚያመጣው ضرر ምንድነው? የሚያመጣው ኢጃቢያት ምንድነው? ምንም አያስበው፣ ዝም ብሎ መጥፋት ነው፣ እንደመጣ መልቀቅ። ምናልባትም ፊትና ረጅቶ እንደ ጀብድነትም ሊያየው ይችላል። እንደ ጀብድነት ሊያየው ይችላል። ወይ ደግሞ እለም ያለ ውሸትን ዋሽቶ ለመፈመስ ፌመስ ለመሆን እንዲታወቅ። እኔ ከዚህ በፊት የሆነ የነገርኳችሁ ነገር አለ። ድሮ ውሸት የሚባል ነገር ከጓደኛ ከወንድም ጋር ስትገናኝ ነው የምትዋሸው። ዛሬ ግን እንደዛ አይደለም። ውሸት አድጓል፣ እድገት አግኝተዋል። ያገኘውን እድገት ምንድነው? የ100 ብር ወይም የ50 ብር ካርድ ትገዛና ከዛ እቤት ተኝተ ለስንት ሰው ነው የምትደውለው? እከሌ እንደዚህ ሆነዋል፣ እከሌ ወጥተዋል፣ እንደዚህ ተፈጥሯል፣ እንደዚህ ሆነዋል ብለህ በውሸት ከቤት ሆነ እኮ ለአንድ ሰው እንዳይመስል ለ20 ለ30 ሰው ሊደውል ይችላል። ልብ በሉ፣ ከባድ ነገር። ያን የሱን ንግግር ሪከርድ ሊደረግ ይችላል። ቀጠለና ከዛ የበለጠ እድገት አገኘ። ምንድነው እድገቱ? ይፖስተዋል። ፌስቡክ ላይ ሊሆን ይችላል፣ ወይም አጠቃላይ ሶሻል ሚዲያ ላይ ይለቀዋል። ከዛ በኋላ ውሸት ፊትና ሊያመጣ ይችላል። ሰዎችን ሊያጨራርስ ይችላል። ከዛ ይሄን ብቻ አይበቃም። ከዛም አልፎ ተርፎ ይሄ አንተ የለቀከውን ውሸት ፌስቡክ ላይ ለምሳሌ ከሆነ ኤፍቢ ላይ ከሆነ እዛ ላይ 10 15 20 ዓመት ሊቆይ ይችላል። ከ20 ዓመት በኋላ የሚመጣው ሰው ያን ውሸት ያነብና ውሸት ሲደጋገም እውነት ይሆናል። እንደው እውነት ይሆናል፣ እውነት ይመስላል። ውሸት ሲደጋገም እውነት ይመስላል። ለምን? ኤፍቢ ደግሞ በየዓመቱ አንተ የፖስተትከው ነገር ይለቅልሃል። ላሳድስልህ ወይ ይልሃል። አዎ ውሸትን ትክክል ስለነበርኩኝ አሳድስልኝ ብለህ ሼር ታደርገዋለህ፣ ያድስልሃል። ከዛስ ለ10 ለ15 ለ30 ሰው ነው በስልክ ስታወራ የነበርከው። እዚህስ 1 ሚሊዮን 2 ሚሊዮን 100 ሚሊዮን ሊሆን ይችላል። ዛሬ እኛ ስንት ነን ታውቃላችሁ? ወደ 150 ወደ 130 ሚሊዮን ነው ኢትዮጵያ ህዝብ። 71 ሚሊዮን ስማርት ሞባይል ይዟል።
ከ130 ሚሊዮን 71 ሚሊዮን የቅርብ ጊዜ ስታቲስቲክስ ነው። 71 ሚሊዮን 71 ሚሊዮን አካባቢ አንተ የምትፖስተው ነገር ሊያገኘው ይችላል ማለት ሊያገኙ ይችላል።